ደስተኛ ለመሆን የሚረዱ 10 የህይወት መርሆች። አንደኛ፣ ራስን ከሌላ ሰው ጋር አታፎካክር። ሁላችንም እንደ አሻራችን ሁሉ ባህሪያችንና ፍላጎታችን በጣም ይለያያል። ደስታ ከሚያጠፉ ምክንያቶች አንደኛው ራስን ከሰው ጋር ማፎካከር ነው። አሳ ደስታዋን እንደ ወፍ በሰማይ ልፈልግ ብትል፣ ወፍ ደግሞ እንደ አሳ በውሃ ውስጥ ልፈልግ ብትል ሁለቱም ሳይደሰቱ ይቀራሉ። ስለዚህ ደስታን በራስ መለኪያ ለካው። ሁለተኛ፣ አትኩሮትህ በሌለ ነገር ላይ ሳይሆን ባለ ነገር ላይ አድርገው። የጎደለህ ምንድነው? ያለህስ ምንድነው? ብታመዛዝነው የቱ ይበልጣል? ብዙዎቻችን ሐሳብና ትኩረታችን በሌለን ነገር ላይ ነው። ስለሆነም ያለን ነገር ሳንጠቀምበት እንቀራለን። ደስተኛ ለመሆን ሁሉን ነገር ሊኖረን አይገባም። በደንብ ካስተዋልከው አሁን ላይ ያለ ነገር ደስተኛ ለመሆን በቂ ነው። ምክንያቱም አንተ ያለህን ነገር የሚመኙ ብዙ ምስኪን ሰዎች አሉ። ሶስተኛ፣ ራስን ሁን። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ምን ከባድ ነገር አለ? ሌላውን ለመምሰል ስትሞክር የምትጣለው ከሰው ጋር ሳይሆን ከገዛህ ራስህ ጋር ነው። እናም ራስህን አታሰቃየው። እውነተኛ ወዳጆች አንተን በአንተነት ይቀበሉሃል። ከምንም በላይ ራስህን በመሆን ከራስህ ጋር ሰላም ፍጠር። አራተኛ፣ ሁሉን ለማስደሰት አትሞክር። አንድ ነገር ስታደርግ በሰዎች ደስ እንዲላቸው ብለህ ሳይሆን ትክክለኛና አንተ ያመንክበትን ነገር ስለሆነ ይሁን። በዚህ ምድር ላይ ምንም አይነት ጻድቅ ሰው ብትሆን እንኳን ሁሉም ሰዎች ማስደሰት አትችልም። ስለዚህ የምታደርጋቸውን ነገሮች ከህሊና ጋር እስከተስማሙ ድረስ በቂ ነው። ለሰው ሳይሆን ለህሊና ኑረው። አምስተኛ፣ የውሸት ደስታን አትፈልግ። በውሸት ደስታና በእውነተኛ ደስታ መካከል ትልቅ ልዩነት አለ። የውሸት ደስታ ጊዜያዊ መሆኑና ከውጪ በምናገኛቸው ነገሮች የሚመጣ ነው። ሐዘናችን ለጊዜው የሚጋርዱ ጊዜያዊ ማስታገሻ ነው። እውነተኛ ደስታ ግን ሐሳባችን፣ ዓላማችን፣ ምግባራችን ሲገናኙ የሚፈጠር ስሜት ነው። ሐዘንና መከራችንን ሳንደብቅ የምንጽናናበት ደስታ ነው። ስድስተኛ፣ ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ሁን። ከመንገደኛው አንስቶ እስከ ቅርብ ወዳጃችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በሕይወት የምታሰፍራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስመር መስራታቸው አይቀርም። የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎችን አትናቅ። በየትኛውም አጋጣሚ ለምታገኛቸው ሰዎች ትክክለኛውን ነገር አድርግ፣ ምክንያቱም ሁሉም ሰው የከበረ ማንነት አለው። ሰባተኛ፣ መለወጥ የማትችለውን ነገሮች ተቀበላቸው። ብዙ ሰዎች ጭንቀት ውስጥ የሚገቡት መለወጥ የማይቻላቸውን ነገሮች ለመለወጥ ስለሚጥሩ ነው። ምንም እንኳን በሕይወታችን ውስጥ አብዛኛውን ነገሮች ላይ ስልጣን ቢኖረንም መለወጥ የማንችላቸው ነገሮች ግን አሉ። ከአቅም በላይ በሆኑ ነገሮች ላይ ራስህን አታስጨንቅ። ከአቅም በላይ የሆነውን ነገር ለአምላክ ስጠው። ስምንተኛ፣ የራስህ እውነተኛ ወዳጅ ሁን። ምንም እንኳን ሰዎች በአንተ ባያምኑብህምና ቢመክሩብህም አንተ በገዛ ራስህ ካላመንክ ሕይወት ምንም ዋጋ የለውም። ከሰዎች ፍቅር በላይ የራስህ ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊወዱ የሚችሉት አንተ መጀመሪያ ራስን መውደድ ስትችል ነው። ራስን በደንብ ተንከባከበው። ሲያጠፋ ይቅር በለው፣ ሲደክም አበርተው፣ ሲሳካለት አሞካሸው። ለአንተ ከአንተ በላይ የቀረበ ማን አለ? ዘጠነኛ፣ መልካም አስብ፣ መልካም ተናገር። መጀመሪያ ሰው የአስተሳሰብ ውጤት መሆኑን እመን። አሁን የምንኖረው ሕይወት የአመለካከታችንና የአስተሳሰባችን ውጤት ነው። ይህን ካወቅ አስተሳሰብህን በጥንቃቄ አጢነው። ደስተኛ ለመሆን የተመረጠ አስተሳሰብ ሊኖርህ ይገባል። አስረኛ፣ ለምን እንደምትኖር እወቅ። ሕይወት ማለት የተሰጠ ኃላፊነት ለመጨረስ የተሰጠች ጊዜ ናት። ኃላፊነት ምንድን ነው? በሕይወትስ ማድረግ የምትፈልገው ነገር ምንድን ነው? መልሱን ካወቅ ለሕይወት ያለህ አመለካከት ይለወጣል። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።